ልጆች ምን ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው እሺ ማን ነው ስምህ አንተ ኦብሳ ማን ነው ስምህ አንተ ረቢራ ነው ረብራ ምን ማለት ነው አታውቀውም ረብራ ነው እሺ አንተ ስምህ ማን ነው ለልሳን እሺ ስንት ክፍል አንተ አራተኛ አንተስ እኔም አራተኛ አንተስ አራተኛ የት ነው የምትማሩት ላይ ነው ሀሮ ወንጪ የሚባል ትምህርት ቤት አለ እሺ እኔ መጣሁት ከአዲስ አበባ ነው አዲስ አበባን ታውቃታላችሁ ማን ነው የሚያውቀው አንተ ሄደ ነበር ምን አየህ ሄደ ምን ለምሳሌ ደስ ያለ ምንድነው እዛ ሁሉም አለ መኪናም አለ እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ እሺ ሌላ ብዙ ነገር አየህ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ለኮፍተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ፎቅሳ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው ሆኖ ትፈልጉት ትምህርት ጨርሼ ዶክተር ይሆናለሁ ለምን ፈለከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን መሆን ትፈልጋው ሹፌር የአውሮፕላን ሹፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔ የት ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምንድነው የምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ ስራ ምን ስራ ከፍቶቹን ልጠብቅ ይሄው ደላ ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው የማን ከብት ነው የኔ ወንድም 10 ነው እሺ ሌላስ የኛ ደግሞ 10 ነው የእናንተ 10 ነው የወንድምህንም ያንተንም ትጠብቃለህ ምን ነው ከብት ምን በሬ ነው ፈረስ ነው ምንድነው አያም አለ በጎችስ አለ ፈረስ አለ እንዴ አንተ ፈረስ ትጋልብ ቅድም አይቻለሁ አይደል ማን ነው ስሙ ፈረሱ ስሙ ማን ቡሎ ይባላል አንተም ፈረስ አለ ማን ነው ስሙ ዳባ አንተስ ዳማ ነው የሚባለው ያንተስ ፈረስ ጉራቻ ታድላችሁ ሁላችሁም ፈረስ አላችሁ አንድ ፈረስ አሰጡኝ ለኔ አሰጠኝም አንድ ፈረስ ልውሰድ ወደ ሰው ይዤው ልሂድ እሺ ማን ነው የምትሰጠኝ እኔ ቡሎን እሺ ዘፈን የሚወድ ሰው ማን ነው ከናንተ ውስጥ አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ኢዳቲ ጉረማኔ ማልታኑ አካታኑ ነምኑ ኑቲ ማልታና አካታኑ ታና
maltana katanundan olobino kara laga falmani idate kuramani maltano katanutana nuti maltana katanutana ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንዳ ገልተሌ ዋዳ ገልቴ ኦሶ ገንደረ ደምቱ ቢሲራ ገረገሌ ማልጀንተረ ጋፋኑ ወልገኙ አካ ጉማንዳ ገልተሌ ዳቻኔ ካየሮንጋ እንተኙ ሰባቆ ቆዳቲ ኤኙ ኑሲ ወላለ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ አሲ ጉጉፍታ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ ኑሲ ወላል አቲ ኤኙ ሸኪነ ሸኪ ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። አሃ ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አሃ አንተስ? እኔ 3000 ብር። ኧረ አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ነው ለትምህርት ቤት። ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደው የምታቀርቡት? ምን ታቀርባላችሁ? ተፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተርም 50 ብር ነው። አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ትወዛለች። ለጥምቀት ምን ትላላችሁ? ትዘምራላችሁ? አዎ። መዝሙር? አዎ። እስኪ ዘምሩልኝ አንድ።
galate famada amma barabarati galate famada amma barabarati moterati amma barabarati moterati galate famada amma barabarati galate famada amma barabarati moterati amma barabarati moterati ለዛን ጎበዝ ስልክ ትፈልጋላችሁ ስልክ አላችሁ እንዴ የላችሁ ቢኖራችሁ ምን ታረጉበታላችሁ ስልክ ከመጣ ችግር ከመጣ ትደውላላችሁ ችግር ሲመጣ ይደወላል እሺ ከዛ ችግሩ ታገኛላችሁ ምን ይገኛል ኮምፒውተር ታውቃላችሁ ኮምፒውተር ታውቃለህ ሌሊሳ አታውቅም አንተስ አታውቅም አንተስ አልታውቅም ረቢራ ግን ያውቃል ምንድነው ኮምፒውተር ለኮምፒውተር ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል ኮሌጅ ሄዱ ሰዎች የሚይዙት ነው ኮምፒውተር ስራው ምን የሚያደርግ ይመስላል ምንድነው ስራው ምን ይሰራል ኮምፒውተር ምን ይሰራል አሁን እናንተ ታያል እኛ እንታያለን በኮምፒውተር እኔ አይተኸኝ ታውቃለህ እንዴ አይ ታውቀኛለህ እኔ አላውቅም ስሜ ማን ነው እኔ ናፍቆት ነኝ እኔ ነኝ ናፍቆት ነው እሺ ከዛ ሌላስ ምን ይታያል ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል ከብትም ሲጠፋ በኮምፒውተር ያሳያል እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ ምን ይዘው እንዲመጡ ትመክሯቸዋላችሁ እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ ረቢራ ኳስ እንጫወታለን እሺ ሁሉም እንጫወታለን በጀልባ እንሄዳለን እሺ በፈረስ እንሄዳለን እሺ ከጉባ አለ ኩባ ታጫውታችኋላችሁ እሺ ሌላስ ሞረብት ይጫወታል እሺ ሌላስ ረቢራ ሁሉም እንጫወታለን እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ በስንት አመታችሁ ነው የምታገቡት አያ ምናምን ነው አንተ መቼ ታገባለህ እኔ ትልቅ ስለሆን ማን ነው ስሟ እኔ ሀዊ ነው ስሟ አረረረ እሺ የት ነው ያለችው ሀዊ ከተማ ናት የት ከተማ ነው የምትኖረው አምቦ እንዴ አምቦ ሩቅ አይደል የት ተገናኛችሁ በምን ተገናኛችሁ በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ ትንሽ እያላችሁ ከዛ ከተማ ሄደች እሷ አምቦ ሄደች እሺ በምን ትገናኛላችሁ አሁን በስልክ ምን ትላለች እየደወለች ምን ትላለች እመጣለሁ ብላ ግን ቆየች አይደል ምን ይደረግ እሺ መቼ ልትመጣ አሰበች መስቀል ላይ ስትመጣ ምን ይደረጋል ምን ታረጋለህ አንተ ስትመጣ እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ ይዘጋጃል ከዛስ እሺ ወደ ውጭ ወጥቶ ጠብቃለሁ ውጭ ወጥተ ተቀበላታለህ እሺ ከዛ እቃ ምናምን ላግዛለሁ እቃ ታግዛታለህ እሺ ከዛ ወደ ቤት እንገባለን ወደ ቤት ትገባላችሁ መቼ ነው የምትጋቡት ትዳር መቼ ነው የምትጋቡት ትልቅ ስለሆነ እስከዛስ ታዲያ ሀዊ ትጠብቃለች ስንት አመቷ ነው እሱ አላቅም የሀዊን አታውቅም ማን ነው ታላቅ የኔ አንተ ነው የምትታልቃት አንተ ታላቅ ነህ ቤተሰቦች ያቋታል ያንተ እናትና አባት ሀዊን ያቋታል አስተዋውቀሃል መቼ ድሮ ጨርሰሃል አብዛኛውን ነገር ከብት ነው የምትሰጠው ብር ነው የምትሰጠው ብር ጥሎሽ ስትጥል ሽማግሌ ይላካል አይደል ምንድነው የምትሰጠው ለሷ ቤተሰቦች ከብት ወይ ብር አዘጋጅተሃል አንተ ስንት ከፍት አንድ ብቻ ይሰጣል እንዴ ጥሎሽ ትልቁን መርጣ በጣም ጎበዝ አንተስ ሌሊስ መቼ ነው የምታገባው የት ናት ያንተ ሚስት ደግሞ እዚህ ነው ስሟ ማን ነው አስቴር የት ነው ያለችው አስቴር እዚህ ነው የት ወንጪ ስንት አመቷ ነው
አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ። አሃ መቼ ትመጣለች? ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ስለአረወንቼ እሱ መጣ። እዚህ እሷ ለረፍት መጣች። ከዛ ተገናኛችሁ። ከዛስ ለማስቀመጥ በምን ትገናኛላችሁ? ስልክ የለ አንተ ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ። መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው በዘርግ እሷን ነው የምታገባት። እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል። እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ በቃ ናሪፋቲን ሊኩፋታ አንሲቲሜራ በክሲንጋሉ ናማጋጋቱ እንዳናመኑ ከሀበሩ ወለካዴሙቲ ሰይ በርባደ ቆደቴበጂ ኮሉለኮ ረቴና ካናማ ኮሉለኮ አረሜናምኔ ማሌ ኮሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኮሉለኮ ሮቢ መንዛኒ ኮሉለኮ ዱበሲ ደራቡ ኮሉለኮ አሰንጂራና ጀዲ ኮሉለኮ አናጋ ኬደራኤ ኮሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኮሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ናዮ ካጀላኒ ጋይ ንልማታኒ kanjalatan argachu mali walegani yo